ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ በእርሻ ቦታ ጥሩ ዘር የዘራው ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላቱ መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮቹም ወደ እርሱ ቀርበው ጌታ ሆይ፣ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ስራ ነው አላቸው። አገልጋዮቹም እንክርዳዱን ሄደን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በዚያን ጊዜ አጫጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶ ሰሩት፣ ስንዴውን ግን ሰብስባችሁ በጎተራዬ ክተቱ እላችኋለሁ አላቸው። ከዚያም ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው በእርሻው ውስጥ ስላለው እንክርዳድ የተናገርከውን ምሳሌ ትርጉም ንገረን አሉት። እርሱም እንዲህ ሲል መለሰ። ጥሩን ዘር የዘራው የሰው ልጅ ነው። እርሻውም ይህ ዓለም ነው። ጥሩ ዘር የእግዚአብሔርን መንግሥት ልጆች ያመለክታል። እንክርዳዱም የክፉ ልጆች ናቸው። ዘርተው የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን አጫጆቹም መላእክቶች ናቸው። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻም እንዲህ ይሆናል። የሰው ልጅ መላእክቱን ይልካል። እነርሱም ለኃጢአት ምክንያት የሆኑትንና ክፉ የሚያደርጉትን ሁሉ ለቅመው ከመንግስቱ ያወጣሉ። ለቅሶና ጥርስ ማፋጨት ወዳለበት ወደ እቶነ እሳት ይጥሏቸዋል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ።